ስሜ ሸሩሽ ቃሉ ይባላለሁ። የቻሃ ወረዳ ትምህርት ቤቶች ጽሕፈት ቤት ኃላፊ ነኝ። ባለፉት 5 ዓመታት እንደ ወረዳ ከትምህርት ተደራሽነት አንጻር ሁሉም እድሜው ለትምህርት የደረሰ ህፃን ወደ ትምህርት ቤት እንዲገባ አድርገናል። ለአብነትም በ2018 በጀት ዓመት 22353 ተማሪዎች ተቀብለን እያስተማርን እንገኛለን ማለት ነው። ስለዚህ እነዚህ ተማሪዎች ከተቀበልን ወዲህ የትምህርት ስታንዳርዱ ለማስጠበቅ ወይም የትምህርት ጥራቱ እንዲመጣ በ5 ዓመቱ 26 ብሎኮች እንደዚሁም 108 የመማሪያ ክፍል ያላቸው ግንባታዎች አከናውነናል እንደ ወረዳ። በተመሳሳይ መልኩ ቅድመ መደበኛ የትምህርት መሰረቱ ቅድመ መደበኛ ነው በሚል በአዲሱ ስርዓተ ትምህርት ፍኖተ ካርታ ይሄን አስቀምጠናል። ይህን ተግባራዊ ለማድረግ ራሳቸው ችለው የመማሪያ ክፍል እንዲገነባላቸው የተሻለ ክፍል ለነሱ እንዲውል የማድረጉ ስራ በዚች 5 ዓመት ከዛ በፊት ከነበረው የተሻለ ስራ የሰራንበት 5 ዓመት ነው ማለት ነው። ስለዚህ ለነሱ ብቻ ወደ 18 ሚሊዮን በ5 ዓመቱ በመመደብ የመማሪያ ክፍል ግንባታ አድርገናል። በተመሳሳይ መልኩ ለ29 የሚደርሱ ደረጃቸው የጠበቁ የወንድም የሴትም ሽንት ቤት ግንባታ በ6.8 ሚሊዮን ብር ይህን ግንባታ ያደረግንበት ሂደት 6.3 ሚሊዮን ብር ይህን ያደረግንበት ሂደት አለ። እንደዚሁም በተመሳሳይ መልኩ የነበሩ የመማሪያ ክፍሎች የአስተዳደር ቢሮዎች፣ ቤተ መጻሕፍት፣ ቅርንጫፍ ማዕከላት እንደዚሁም ቤተ ሙከራዎች የማደስ ስራ ተሰርቷል። እንደዚህ በተመሳሳይ መልኩ 43 የመማሪያ ብሎኮች የነበሩ መማሪያ ክፍሎች የመጠገን ስራ ስታንዳርዳቸው እንዲጠብቅ አድርገናል። በተመሳሳይ መልኩ ቤተ ሙከራ፣ ቤተ መጻሕፍት፣ ቅርንጫፍ ማዕከላት የማደስ ስራ በ34.4 ሚሊዮን ብር ይሄን የማደስ የማስተካከል ስራ ተሰርተዋል ማለት ነው። በተመሳሳይ መልኩ አንድ መጽሐፍ ለአንድ ተማሪ በሚል ኢኒሼቲቭ ከላይም ጀምሮ ወርዶ ነበር። ስለዚህ የመማሪያ መጽሐፍ አንድ ለአንድ ለማድረስ በባለፉት 3 ዓመታት 61565 መጽሐፍ በማሳተም ወደ ተማሪዎች እንዲደርስ ተደርጓል። ይህን በታተመ መጽሐፍ 1 ለ3 ለተማሪዎች ተደራሽ እንዲሆን ተደርጓል። 1 ለ1 ለማድረስ በዚህ በጀት ዓመትም 4.5 ሚሊዮን በመሰብሰብ ህትመቱ እየተከናወነ ይገኛል ማለት ነው። በተመሳሳይ መልኩ አጋዥ መጽሐፍት አዲሱ ፍኖተ ካርታ በተቀረጸው መሰረት አጋዥ መጽሐፍት ለተማሪዎች የማስገባት ስራ ተሰርቷል። የተማሪ መቀመጫ ዴስክ፣ ቦርድ እንደዚሁም ሌሎችም ግብአቶች ለማሟላት በተካሄደው ርቀት ወደ 13.5 ሚሊዮን ብር በፈጀ ወጪ ይህን ግንባታ ማቴሪያል እንዲሟላ ተደርጓል። እንደዚሁም ወደ ቴክኖሎጂ እያመራን ነው። በተለይ 2ኛ ደረጃ አካባቢ የተማሪዎች ኮምፒውተር እና ከኢንተርኔት የማገናኘት ሂደቱ እያከናወን እንገኛለን። በዘንድሮ ደረጃም እንደዚሁም ባለፉት 4 ዓመታትም ወደ 140 የሚሆኑ ኮምፒውተሮች የማሟላት ስራ ተሰርተዋል። በዚህ በጀት ዓመትም በተመሳሳይ መልኩ 30 ኮምፒውተር የመግዛት ስራ ተሰርተዋል። እንደዚሁም በአብያት የ2ኛ ደረጃ ትምህርት ቤቶች ያሉ ኮምፒውተሮች ከኢንተርኔት ጋር በማገናኘት ተማሪዎች ተጠቃሚ እንዲሆኑ የማድረጉ ስራ ተሰርተዋል ማለት ነው። ስለዚህ የትምህርት ቤቶች ስታንዳርድ ለማስጠበቅ
ከመንግስት ከማህበረሰባችን ከባለ ሀብት ከአካባቢ ተወላጆች እንደዚሁም ደግሞ መንግስታዊ ካልሆኑ አካሎች ጋር በመቀናጀት ባለፉት 5 ዓመታት 443 ሚሊዮን 870 ሺህ የሚደርሱ ግንባታና ግብአት የማሟላት ስራ በመስራት ስታንዳርድ እንዲጠብቁ አድርገናል። ከበጎ አድራጎት ስራችን አንጻር ማጣቀሻ መጽሐፍት፣ ኮምፒውተር እንደዚሁ የክፍል ግንባታና የክፍል ጥገናዎች የማድረጉ ስራ ተሰርቷል። ለአብነትም ዥማር የልማት ማህበር የማጣቀሻ መጽሐፍት፣ ጎበዝ ተማሪዎች ቦርሳ እንደዚሁ የላፕቶፕ ማበረታቻ የትምህርት ቁሳቁስ የማሟላት ስራ ሰርቷል። ባይሽ ኮልፌ በተመሳሳይ መልኩ የትምህርት ቁሳቁስ የማሟላት ስራ ሰርቷል። ሌሎችም የአካባቢ ተወላጅ የሆኑ አዲስ አበባ የሚኖሩ እንደዚሁም ሌሎች ክፍለ ሀገር የሚኖሩ የትምህርት ቁሳቁስ የማሟላት ስራ ሰርተዋል። አጣጥ ሆስፒታል በተመሳሳይ መልኩ ለትምህርት ቤቶች ለጥገናና ለግንባታ የሚውል ከ3 ሚሊዮን ብር በላይ ድጋፍ ያደረገበት አመት ነው አድርገናል። ይሄ በማድረጋችን ደግሞ የተማሪዎቹ ውጤትም ከ2014 ጀምሮ በአዲስ መልክ የምዘና ስርዓቱ ተስተካክሎ እየሰራን እንገኛለን። በዚሁ መሰረት የ12ኛ ክፍል ውጤት በ2014 ከተፈተኑ ተማሪዎች 2.8 ተማሪዎች 50 እና ከዛ በላይ በማስመዝገብ ወደ ከፍተኛ የትምህርት ተቋም እንዲቀላቀሉ ተደርጓል። በ2017 ደግሞ ከተፈተኑ 12ኛ ክፍል ከተፈተኑ ተማሪዎች 7% ተማሪዎች 50 እና ከዛ በላይ በማስመዝገብ ወደ ዩኒቨርሲቲ እንዲገቡ ተደርጓል ማለት ነው። የ8ኛ ክፍል ክልል አቀፍ ፈተና በ2014 የተፈተኑ ተማሪዎች 16% 50 እና ከዛ በላይ በማስመዝገብ ወደ 9ኛ ክፍል እንዲዘወሩ መዛወር ችለው ነበር። በ2017 ትምህርት ዘመን ደግሞ 29% 50 እና ከዛ በላይ ተማሪዎች 29% በማስመዝገብ ወደ 9ኛ ክፍል ተዛውረዋል ማለት ነው። የ6ኛ ክፍል ክልል አቀፍ የሚኒስትሪ ፈተና በ2017 ክልሉ ለመጀመሪያ ጊዜ ባዘጋጀው ፈተና 58% 50 እና ከዛ በላይ በማስመዝገብ ወደ 7ኛ ክፍል እንዲገቡ ተደርጓል ማለት ነው። ስለዚህ የትምህርት ቤቶች ደረጃ ስታንዳርድ እንዲጠበቅ ባደረግነው በሰራነው ስራ እንደዚሁም ደግሞ የተማሪዎቹን ውጤት እየተሻሻለ መጥተዋል የሚል ሀሳብ ለማስቀመጥ ነው። አመሰግናለሁ።